ስጋችን በጾም በጸሎት በስግደት የሚኮሰምንበት ጊዜ ነው። ይህን ያደረገ ክርስቲያን እውነትም የክርስቶስ ባሪያ ነው፣ እውነትም የክርስቶስ ልጅ ነውና በዚህ ሱባኤ አምላካችን እግዚአብሔር ሁላችንንም እንዲታረቀን መልካም ፈቃዱ ይሆንልን። ኢትዮጵያ ሀገራችንን እንዲታረቅልን፣ ለሕዝባችን ምሕረቱን ቸርነቱን እንዲመልስልን። አሁን እኮ ወዳጆቼ አገር ጠባናለች እኮ፣ ኢትዮጵያ ጠባናለች እኮ። አዎ ስፋቷ ሳያንስ የተቀነሰ ነገር አንዳች ሳይኖር በእኔና በእናንተ ፍቅር ማጣት፣ በእኔና በእናንተ ጸባይ ማጣት፣ በእኔና በእናንተ ጠባብነት አገር ጠባለች እኮ ወዳጆቼ። ኪዳነ ምሕረት በኪዳን ቀንሽ ለሀገራችን ለኢትዮጵያ ምሕረት አሰጭልን ብላችሁ እግዚአብሔርን አመስግኑ የእግዚአብሔር ልጆች። ለዚህ ነው ስለዚህ ክርስቲያኖች ሁላችን ዛሬ ወደዚህ ቦታ የመጣ ነው፣ ወደዚህ በዓል የመጣ ነው ለመቀደስ ነው፣ ለመባረክ ነው፣ ከኃጢአት ለመለየት ነው፣ ከዓለም ፍላጎት ለመሸሽ ነው የእግዚአብሔር ልጆች። ለዚህ ነው እኔ እግዚአብሔር አምላካቸው ቅዱስ ነኝና ቅዱሳን ሁኑ ብሎ አምላካችን እግዚአብሔር ያስተማረን። በተቀደሰ ሕይወት እንድንመላለስ አምላካችን እግዚአብሔር ይፍቀድልን የእግዚአብሔር ልጆች።